አንዱ ንጉስ በሆነ ዘመን ላይ ለምን ተረት ነጋሪውን ባህል አስተማሪውን መንገድ ጠቋሚውን አስገደልከው ቢሉት ላመል ነው አላሉ። በዚያው ዘመን የነበረ አንድ ታዋቂ በመንደሩ ጉብላሊቶች አፍ ውስጥ የማይጠፋ አዳኝ ምን ነው ብርቅዬ እንስሳውን ገደልከው ቢሉት ላምሮት ነው የገደልኩት ብሎ አረፋሉ። ላመል ብለው ፉት ያሉት ጠጅ ትዳር አስረሳ። ላመል ያሉት ጉሽሚያ ለትዳር አበቃ። ላመል ያዩት የስርቆች ጥቅሻ ለደጅ መርገጥ አበቃ። ላመል ያሉት ስርቆት መቀመቃ ወረደ። ላመል ማውጫ የተኙት ላብራካ በቃ። ላመል የሳሙት ለደዌ ጣለ። ላመል ፉት ያሉት ካናት ላይ ወጣ። አይልልሽ መሰለሽ እሱ አንተ ምን ታመላለህ ግን እኔ ሰልፊ እሱ ላመል ትነሳና ግን ለብዙ ነገር ይጠቅማል። ለብዙ ነገር ይጠቅማል። በመጽሐፍ ዝግጅታችን ላይ ነው ያለነው። ዛሬ እንግዲህ ላመልና ሌሎች አጫጭር ታሪኮች ይዞልን እንግዲህ የመጣው የመጽሐፉ ደራሲ ስሙ ደስ ይላል። ጥሩ አየር በፍርዱ ይባላል። ከዚህ ቀደምም አንድ የግጥም መድብል አለውና እስኪ ከጥሩ አየር ጋር ቆይታ እናድርግ። ጥሩ አየርን ቆመን እንቀበለው። ሄሎ እናመሰግናለን። ጥሩ አየርን ቆመን እንቀበለው ስንል እንግዲህ ጥሩ አየርን ነው የሚመስለው። ጥሩ አየር ስምህ ይገርማል። ከስምህ እንጀምር። እንዴት ወጣለህ ግን? እንዴት አወጣው ቤተሰቦች? ጥሩ አየር አብዛኛው ሰው ስለሚያውቀው ሁሉም ተጠቀማለኝ። ሁለቱን መጽሐፎችም የተጠቀምኩት ጥሩ አየር በሚለው ስም ነው። በዋናነት ደግሞ በጎንም ተስፋ የሚልም መጠሪያ ያለኝ ስለሆነ ጥሩ አየርን ለየትም ስለሚል በዚህ ለመጠቀም ወስኛለሁ። ሰምቼው አላውቅም። እውነት ነው። መልካም ላመልና ሌሎች አጫጭር ታሪኮችን ይዘህ ስለመጣህ በቅድሚያ እናመሰግናለን። እንግዲህ የመጽሐፍ የልጅ ያህል ነውና እንኳን ደስ ያለ ለሁለተኛ ልጅህ ለሁለተኛ መጽሐፍ ልንልህ እንወዳለን። መጽሐፉ በአብዛኛው ስንመለከተው ስነ ጽሁፋዊው ዋጋ ከፍ ያለ ነው። ሸጋርቶት ተሰርቶለታል። ከዛ በተጨማሪ ደግሞ ስነ ጽሁፋዊው ጉዳይ በብዙ መልኩ የተገለጠ ነው። አንዳንድ ሐሳቦችን አለፍ እያለን እናያለን። ግን እስኪ አንተን እንተዋወቅ። በምን ሙያ ላይ ነህ? ማን ነህ? የሚለው ነገር ጥቂት ለተመልካቾች አድርስልን። አመሰግናለሁ። ስሜ ጥሩ አየር በፍርዱ ይባላል። ቀድሜ እንደተናገርኩት ተስፋዬ በፍርዱም የሚባል ስያሜ ያለኝ፣ ነገር ግን አብዛኛው ሰው የሚያውቀው ጥሩ አየር ስለሆነ በጥሩ አየር በሚለው ስም መጽሐፎችም ለመጻፍ ወስኛለሁ። የመጀመሪያውም የጠዋሽ የሚለው ግጥምም በዚሁ ላይ ነው ስሜን። እዛ ላይም በቅንፍ ውስጥ ነበር የተቀመጠው ጥሩ አየር፣ ምክንያቱም ፎርማል ለመሆን ተስፋ የሚለው ነበር የተጠቀምኩት። ከዚህ በኋላ ባለው ጥሩ አየር እናደርጋለሁ። እኔ መምህር ነኝ፣ አስተማሪ ነኝ። አማርኛ ቋንቋ አስተምራለሁ። አሁን ላይ በሊሴ ገብረ ማርያም ትምህርት ቤት የአማርኛ ቋንቋ መምህር ነኝ። ስለዚህ መጽሐፍ የምትጽፈው ጎን ለጎን ነው። መምህር ነኝ፣ በጎን ለጎን መጽሐፎችን ጽፋለሁ። አሁን ነገሩ በዚህ ፕሮግራማችን ላይ በተለያየ ሙያ ላይ ያሉ በባንክ ስራ ሊሆን ይችላል፣ በተለያየ ሙያ ላይ ግን ደግሞ ይሄ የስነ ጽሁፍ ሙያ በራሱ ከውስጥ የሚሰጠ ነገር ነውና ታሪካቸውን የታዘቡትን ሰው ማወቅ አለበት የሚሉትን ነገር ከህይወታቸው ተነስተው እየጻፉ ወደኛ እንግዳ ሆነው ይመጣሉ። ለዚያም እንግዲህ ዛሬ እንግዳችን ስለሆንክ እኛም ደስ ብሎናል። ላመል እና ሌሎች አጫጭር ታሪኮች። ለአመል ወይስ ላመል? እስኪ ከርዕሱ እንጀምር። ላመል ያው ስንናገረው ስነ ጽሁፍ ስለሆነ ስንናገረው ያለው ነገር ለመጻፍ፣ ምክንያቱም ስነ ጽሁፍ ማዝናናት ነው እንጂ ሙሉ ለሙሉ ስትራክቸር የምታስተምርበት ስላልሆነ ለአመል ብዬ ከምጽፈው አን ሳይለንት አድርገን ላመል የሚለውን ነገር ብዙ ነገር ላመል የሚደረግ በርካታ ጉዳዮች አሉ። እኔ ደግሞ ላመል በሚለው ርዕስ በዋናነት ታሪኩ ላይ ስንገባ የምናወራ ይሆናል። ነገር ግን ያን ያክል ላምሮት ተደርጎ የምናደርጋቸውን አንዳንድ ሐሳቦችን በተወሰነ መልኩ ሁለት አያቶችን መርጬ የጻፍኩት ታሪክ ነው። ስለሆነ እንደ መግቢያ ማድረጊያለሁኝ፣ እንደ መጽሐፌም ደግሞ ርዕስ አድርጌ ተጠቅሜዋለሁ እና ላመል በርካታ ጉዳይ ቢሆንም እኔ አንዱን ላመል ለመጠቀም ሞክሬያለሁ። መልካም እንግዲህ ላመል የአንባቢ ስሜት በተለይ የተረዱ ማለት ይቻላል ለሚያነበው ሰው ስሜትን ሰቅዞ የሚይዙ ሐሳቦች አሉበት። ስነ ጽሁፋዊው ዋጋ ደግሞ በጣም ከፍ ያለ ነውና ስለ አጻጻፍ ቴክኒኩ ጥቂት ነገር ብትነግረን እንወዳለን። እሺ
ላመል ከሚለው ታሪክ ልጀምርና በዋናነት አንዳንድ ጊዜ ገጸ ባህሪያትን ለመሳል ስሞክር አጠገቤ ካለው ጀምራለሁ። ምክንያቱም ታሪክ ከየትም አይመጣም ብዬ ነው የማስበው። አፍንጫዬ ስር ካለ ታሪክ ጀምርና ነገር ግን ሁሌም እኔ የማምንበት አንዳንድ እውነቶች በልብ ወለድ ውስጥ ተደብቀው ይቀራሉ ብዬ አስባለሁ። ምክንያቱም ይሄ ማሳያው ደግሞ ፍቅር እስከ መቃብርን ኦሮማይና አልወለድም ፊክሽን ብቻ እንዳልሆኑ ማሳያ ናቸው። ስለሆነ እዚህ ውስጥ ሁለት መወዳቸው አያቶች ነበሩኝ። አሁን በህይወት የሉም፣ ነፍሳቸውን ይማሩ እና እነሱን የምወዳቸው ነገር አንድም ፍቅሬ ለመግለጽ አንድም ስማቸው ለመዘከር ነገር ግን በማህበረሰቡ ዘንድ የሚታወቁበትን አንደኛው በጣም ተረት ታዋቂ ባህሩ ብዬ ያስቀመጥኩት ደግሞ በአካባቢው መጠሪያ አበየ ባህሩ ተብሎ ነው የሚጠራው። በቃላይ ግጥሞች በጣም ሪች የሆነ አያት ነበረኝ። ሁለተኛው ደግሞ አበየ ኃይሉ ብለን የምንጠራው እሱ ደግሞ ላመል ብሎ ከውስጥ ጠጅም ምንም ከቀመሰ በኋላ በጣም ተጫዋች የሆኑ ናቸው። እዚህ ጋር ታሪኩን ሙሉ ለሙሉ ክሬት የተደረገ እንጂ የነበረ ታሪክ አይደለም። ነገር ግን ማህበረሰቡ የሚያውቃቸውን ሁለቱን ባህሪ እዚህ ጋር ቃል ግጥም የሚያውቀውን ነገር እዚህ ጋር ደግሞ ተጫዋችነቱን ወይ ደግሞ አንድ ኤክስፕሬሽን የሚያውቀው አለ። እሱ ምንድነው አበየ ባህሉ ትንሽ ከቀማመሰ በኋላ ሰዎች ለሚያገኙት ሁሉ ጨዋታን እየሰጠ እየነገረ ለምንድነው እንደዚህ ያደረከው ሲባል እስከዚያው ድረስ ነው የሚል ኤክስፕሬሽን አለው። ሰው የሚስቀው የሚጫወተው ሁሉ ነገር የሚሆነው እስከዚያው እስከምንሞት ድረስ ነው የሚል ኤክስፕሬሽን ነበረው። አበየ ባህሩ ደግሞ በደንብ የፍቅር ጨዋታዎችን በደንብ የሚያወራኝ ግጥሞችን የሚነግረኝ ቃላይ ግጥሞች በጣም ሪች የነበረ ለእያንዳንዱ ታሪክ ጥሩ ጥሩ ምሳሌ አነጋገሮችን መናገር የሚችል ነበርና ሁለቱ በእውኑ ላይ ብዙም አብሮ አይውሉም። ለስቶሪ እንዲመች አድርጌ ግን በጣም ጓደኛ አድርጌ አብረው ወደሚሄዱበት ጠጅ ቤትም አብሬያቸው እየሄድኩኝ ስቶሪ ሜካፕ ለማድረግ ሞክሬያለሁ። ስለሆነ ታሪኩ ከየትም የመጣ አይደለም እዛው ነው። ነገር ግን በየግል ለየቤተሰቦቻቸው የተናገርኩት እዚህ ላይ ያነሳሁት ታሪክ ከነሱ ህይወት ጋር አይገናኝም። ኢማጂን የተደረገ መነሻ ግን ሆኖ እስኪ አሁን ወደ ላመል መጽሐፍ ገባን። ይቅርታ፣ በጣም ይቅርታ። እሺ እንደው ሳላመሰግን እንዳላልፍ ብዬ ነው። የስነ ጽሁፍ መምህራችን የነበሩት ዘሪሁን አስፋው ነፍሳቸውን ይማርልን አደራ ይላሉ። የሆነ ነገር ስትናገሩ አንድም ብላችሁ ከጀመራችሁ የሚቀጥለውም ነገር አንድም በሉ ይሉና እንደው አደራ ይሉ ነበርና አየሁት አንተ ላይ አቦ እና ይሄ ነው እንደ ስነ ጽሁፍ ተማሪ በቃ ልብ የሚሞላ ነገር ነው። አሁን ብዙ ጊዜ ምን ሰማው እንዲህ አንድም እንዲህ ሆኖ ከዛ ሁለትም ይላሉ አይባልም አሉ እንቀበል ወገን እና በጣም ተለያየሁት። በጣም አመሰግናለሁ ጸግዬ ስለሰጠሽኝ የአየር ሰዓት በጣም አመሰግናለሁ። ምንም አይደል። ሌላ ጊዜም እንዲህ ሰዓት የምትፈልግ ከሆነ ጠይቀኝ፣ በትህትና ጠይቀኝ፣ ችግር የለም። ይሄን መጽሐፍ እንግዲህ አጫጭር ታሪኮች ናቸው። በጣም በደንብ ምስል ከሳች በሚባል ሁኔታ የተጻፉና ግን ከዚህ መጽሐፍ በፊት ስለነበረው የግጥም ስብስብ ጠዋሽ እናንሳ። ጠዋሽ ምንድነው? እስቲ እሱን መጽሐፍ ትንሽ እናንሳ ብዬ ነው። እሺ አመሰግናለሁ። ጠዋሽ ለመጀመሪያ ጊዜ የጻፍኩት የግጥም መድብል ነው። ከዚህ በፊትም በተለያዩ ሚዲያዎች ላይ ለማቅረብ ሞክሬያለሁኝ። ጠዋሽ በርካታ ይዘቶችን ይዞ ነው የተጻፈው። ማህበራዊ ጉዳዮችን፣ ፖለቲካዊ ጉዳዮችን፣ የፍቅር ታሪኮችን ሁሉም ነገር በተለያየ ሊትሬቸር የማይነካው ነገር የለም። ስለሆነ ፍቅሩንም ፖለቲካውንም ሃይማኖትንም ሁሉንም ይነካል። የመጀመሪያ ስራ እንደመሆኑ የመጀመሪያ ነው ተብሎ ኤክስኪዩዝ እንዲደረግልኝ ስለማልፈልግ ጠንካራ ስራ ይዤ ለመምጣት ሞክሬያለሁ። ከዛም ላይ የተወሰኑት ወደ ቪዲዮም የተቀየሩ አሉ። ጥሩ ነበሩ። ህትመታቸውም በውጭ ሀገር የሚተካሄድ ስለነበረ ጥሩ እድልም ኖረኛል። ይሄኛው መጽሐፍ እንደዛው ጣሊያን ሀገር የታተመ ነው እና ያኛውም የተፈጠረልኝን እድል በመጠቀም ለመጀመሪያ ጊዜ ያስቀመጥኩት ወይ ደግሞ ያሳተምኩት የግጥም መጽሐፌ ነው። በርካታ ጉዳዮችን ለመዳሰስ ሞክሬያለሁኝ። ሁሌም የግጥም ጸሐፊ ኖቨል ረጅም ልቦለድ የመጽሐፍ አቅም አለው ብዬ አላስብም። ግጥም ነገሮች ሁሉ አጠር ሲሉ ይወዳል እና ሾርት ስቶሪ ነው የመጽሐፍ አቅም አለው ብዬ የማስበው። ረጅም ልቦለድ ሊጽፉ ይችላሉ እንደየአቅማቸው። ነገር ግን አጭር ታሪክን ከግጥም ወደ አጭር ታሪክ መሄድ በጣም የተሻለ መሆኑን ለማሳየት ሞክሬያለሁ። ምክንያቱም በየታሪኮች መሃል ላይ ሁለት ስንኝ ግጥሞችን ጣል ለማለት ሞክሬያለሁ። በጣም ይሄ ነገር ለኔ ጠቅሞኛል። ምክንያቱም ያኛው መንደርደሪያዬ አሁን ላይ ለምጽፈው ነገር የተሻለ ነገር ለማምጣት ስለረዳኝ የመጀመሪያ ስራ ቢሆንም በርካታ ጉዳዮችን እንድማርበት ያደረገኝ ነው። ዋሽ እንትን ገለጻ ራሱ ይሄ እንደ ምንጭ ውሃ ኩልል ብሎ የሚፈስ አይነት ነገር ነውና በአንተ የተማሩ ተማሪዎችን አሰብኳቸው እኮ የአማርኛ ተማሪዎቹ።
የጸጌን መልስ ለመለስ ይቀርታ ጠዋሽ ርዕሱ ከዚህ በፊት ሌላ ሰው ነው የቀየረው ርዕሱን ስልብ የሚል ርዕስ ነበረው ስልብ ቀጥታ ስለሆነ ያን ያክል ከባድም ነው በሚል ጠዋሽ ተባለ ጠዋሽ ጎንደር አካባቢ የተወሰነ ቀበሌ ውስጥ የሚነገር ነው ነገር ግን እዚህ ጋር ጠዋሽ የሚለው ቀጥታ ስልብ ሳይሆን አንድ ሰው በሆነ ጊዜ ማድረግ የሚጠበቅበትን ነገር ሳያደርግ ማለፍን ተመልክቼ ነው ያደረኩት እንጂ ከጃንደረባ ከሚለው ነገር ጋር አንፃር ሄደ ትርጉም የለውም አንድ ሰው በተሰጠው ጊዜ በተሰጠው ዘመን ግለሰብም ቡድንም መንግስትም ሊሆን ይችላል ሳያደርግ ማድረግ ያለበትን ነገር ሳያደርግ ካለፈበት ዘመኑ ጠዋሽ ነው ጠዋሽ ቀበሌኛ ቃል ነው ዘዬ ነው ዘዬ ነው መልካም እንግዲህ በዚህ መጽሐፍ ላይ አጠራጥር ያሉ በጣም ውብ የሆኑ ተጀምረው የማይቆሙ አንባቢን በደንብ የሚይዙ ታሪኮች አሉበት ላመል ገናዡ የንጋቷ መታሰቢያ ተስኒሜ እንቅፋት ከጉባኤው መሃል ከድል ማግስት መሳይ ተባረኪ ህመም እጣ አምራን ታክሲዋ ማርከሻ እንደ እቃቃው የትውልድ ፈለግ የመሳሰሉ አሉ በዚህ ውስጥና ያንተ ትልቅ ጉልበት እንግዲህ እንደ አንባቢ ይሄን ነገር ስናየው በተለይ እንደ ስነ ጽሁፍ ሰው አጠገብ ካለው ነገር ታሪክ ትፈጥራለህ አጠገብ ያለው ነገር በጣም በቅርብ ያለው ነገር ጽፈት ትነግረናለህና በእኛ ሙያም በጋዜጠኝነትም እንዲያ ይባላል ዜና ለመፈለግ ሩቅ አትሄዱ ነው ነገርየው እኮ አይን ካለ ጥሩ አይን ካለ ዜና አይናችሁ ስር ነው ነገርየውና የእይታ ጉዳይ ነው ያንተን የእይታ ጥልቅ መሆንን ደግሞ በመጽሐፍ አሳይተናልና ይሄ ነገር በጣም ይኮረኩራል ጥቂት ነገር ብትለን ደስ ይለናል እሺ አመሰግናለሁ ጽሁፍ ሲጻፍ ግብአት ይኖርናል ሁሉም ሰው ያሳለፈው ጊዜ ግብአታችን ነው ለምሳሌ በእኔ ህይወት ውስጥ ወር በማንኛውም ህይወት ውስጥ በድሮ ጊዜ ያሳለፈው ብዙ መንገዶች አሉ ብዙ የመንገድ ጥርጊያዎች አሉ ብዙ የዛፍ ስሮች አሉ ብዙ የወንዝ ዳር ጨዋታዎች አሉ በርካታ ጉዳዮች አሉ እነዛ ለሚጽፍ ሰው ግብአቱ ናቸው የማስበው ዳም ሀብታም የሚለው ነገር እንዳለ ሆኖ ማለት ነው ስለሆነ ለምሳሌ እጣ የሚለው ታሪኩ ከዚህ በፊት ደብረዘይት ላይ ተከሰከሰው ፕሌን አለ አይደል በዛን ጊዜ ለከዛ በኋላ የጻፍኩት ነው ስጽፈው እዛ ጋር የተፈጠረው ነገር አይደለም እዛ ኦሬዲ ዜና ሆኖ አልፏል ግን ኢማጂን ታደርጋለህ ለምሳሌ አንዳንድ ጥሩ መጽሐፍ ስናነብና ጥሩ ፊልሞችን ስናይ ለሌላ መብሰልሰል የሚዳርጉን አሉ ያ ማለት ሌላ ስቶሪ ክሬት እንድናደርግ ያግዙናል ማለት ነው ስለሆነ እኔም ዋት ኢፍ ነው እንደዚህ ቢሆንስ ለምሳሌ አንድ ፍቅረኛውን የሚጠብቅ ልጅ ቢኖርስ ብዬ የዛን ዌቲንግ ነው ጥበቃውን ነው የጻፍኩት እና ያልተሳካለት ጥበቃ ነው ሃፒ ኤንዲንግ እንዲኖረው ፈልጋለሁ ነገር ግን አንዳንድ ጊዜ በደስታ እንዲያልቅ ወር በሐዘን እንዲያልቅ አንፈቅድም ታሪኩ ባለቀበት ያልቃል እና ከዛ ከሆነ ትልቅ ጃይንት ኮነ ስቶሪ ላይ የሆነች ነገር መዘን እንዲህ ቢሆንስ ተብሎ የቢሆን ዓለም ክሬት አድርጌ የዛ ልጅ ዌቲንግ ጽፌዋለሁኝ ጮኛውን ያጣ ልጅ አለ ከዛ አንፃር ግን ኢማጂን ተደርጎ እንዲጻፍ አድርጌ ልጁን ከመጨረሻው ወደ መጀመሪያው በመሄድ ነው ቴክኒክ የጻፍኩት ሰዎች ይጠይቁት አማኑኤል ሄደው ነው የሚጀምረው ታሪኩ ለምን እንደመጣ ያውቅም ከዛ በኋላ ግን ቀጥታ ጽሁፉ የሚሄደው አንዲት የጓደኛው እናት በጣም ተወዷለች ወሚወደው ምግብ ልትጋብዘው እየወሰደችው ነው እንደዚህ ነው መመላለስ አለውና ስቶሪዎቹ አፍንጫችን ስር ያሉትን ነው ምክንያቱም ለምሳሌ አንድ ወንዝ ቢኖር ቦርከናን ታውቀዋለህ ደስ ያለው ቦርከና በኔ ወንዝ በኔ በር በኔ ሰፈር የሚያልፈው ነው ለኔ ቦርከና ግን ኮምቦልቻም አልፎም ይኖራል ስለሆነ ቦርከና ሁሉም በየበሩ ለሚያልፈው ነው አይደለ አባይ ኢትዮጵያ ያለው አባይና ግብጽ ያለው አባይ ለኛ አባይ የትኛው ነው እዚህ ያለው አባይ ነው ከቱም ስለዛ ነው አወራረዱን ስፋቱን ጥበቱን ኤክስፕሌን ማድረግ የምንችለው ያንን ነው አጠገባችን ያለው ነው ስለሆነ ሁሌም አጠገብ ስላለው ነገር ስትጽፍ የተሻለ የማሽተት እድል የተሻለ የመግለጽ እድል ስለሚኖር ስለማላውቀው ነገር ኢማጂን ለማድረግ ቦታ ፋንታሲ ሊሆን ይችላል ግን ከባድ ነው የተሻለ የሚገለጸው የምታውቀውን ካራክተርም ስትስል የምታውቀውን ሰው ስታስገባው ህይወቱን አትጻፈው እንጂ ያን ሰው በደንብ አድርገህ ለመግለጽ ያንን ቦታ በደንብ አድርጎ ለመግለጽ የተሻለ እድል አለ ያስባለሁ ስለሆነ ቅርባችን ካለ መጀመር በጣም ጥሩ ነው ያው መጽሐፍህን አሁን አንተም ስታብራራ እንግዲህ ላመለና ሌሎች አጫጭር ታሪኮች እዚህ ጋር በተለያየ ርዕስ ያስቀመጥካቸው ታሪኮች አሉና ታሪኮቹ አንባቢ
በቃ ጀምሮ እንዳያቋርጥ ያደርጋል። በደንብ በጣም ምስል ከሳሽ ናቸውና እንደዚህ አይነት ታሪኮች አንዳንዴ ወደ ፊልም ቢቀየሩ ብለህ ታስባለህ? እንደዚህ አይነት ሐሳብ አለ ምናልባት ለዛ አድርገህ ይሆን? አዎ መጽሐፉን ገና ከመጀመሪያው ጀምሬ ስጽፈው አላማዬ ይሄ እንደዚህ ነው። በጣም አጭር ናቸው። ለምሳሌ ከድል ማግስት የሚሆን ታሪክ እሱ ታሪክ ለምሳሌ ጦርነት የትም ዓለም አለ፣ የትም ሀገር አለ። ነገር ግን ከጦርነት በኋላ ያለው ነገር ነው እና ያንን ሲታይ ቴክኒኮቹም ፍላሽባኩም ፎርሻዶዊንጉም በሙሉ አጫጭር ፊልሞችን ለመስራት ታስቦ ስለሆነ ዳይሬክት የሚያደርገው ሰው ደግሞ እዛ ቦታ ላይ የሚሰማራው ሰው ስራ ለመቀነስም ታስቦ በደንብ ቦታዎቹና ገጸ ባህሪያቱን ለመሳል ጥረት አድርጌያለሁ። ከዛ አንፃር አጫጭር ፊልሞችን ወደፊት ከመጽሐፉ ይወጣሉ ብዬ አስባለሁ። ያው እንደዛ ተደርጎ ይጻፉ ይመስላሉ። ምናልባት ከዚህ መጽሐፍ ውስጥ አንዱን ታሪክ እንዲሁ ብትነግረን። ሁሉም እንትናቸው ነገር ግን ለምሳሌ ገናዡ የሚለው ታሪክ የገናዡ ታሪክ በልጅነቱ መምህር መሆን የሚፈልግ ገጸ ባህሪ ነው። መምህራቸው ምን መሆን ትፈልጋላችሁ እያለ የሚጠይቃቸው ናቸውና መምህር መሆን ፈልጋለሁ ግን ፋይናል መጨረሻ ላይ ያገኘው ያስክሬን ገናዥ ሆኖ ነው ያገኘው ራሱ ነው። ከስራው አንፃር ሳይሆን መጽሐፍ የፈለኩት የሱን ፍላሽባክ ነው። ወደ ኋላ ተመልሼ የልጅነት ስቶሪውን ነው ደወላደዋወሉን ትምህርት ቤት የሚቀጥቱን ነገር ለራሳችን ስቲክ ምን ቆርጠውን ነገር እሱ ነገር ነው ለማሳየት የሞከርኩት። ተማሪ ያለ የሚወዳት ልጅ ነበረችው እና ለሷ ደብዳቤ ጽፎ ይሰጣታል። ያኔ አሁን ላይ የነበረውን የቴክስቱን ዘመን ወደ ኋላ ተመልሶ በወረቀት የነበረውን ምን ያክል ስሜት እንደነበረው ለማሳየት ጥረት ያደረኩበት ነው። ከዛሽ ጋር መገናኘት አልቻለም። በመጨረሻ ላይ በጥሩ ባሆነ መንገድ ቢሆን እንዲገናኝ አደርገዋለሁኝ እና ያንን ፍላሽባክ መመላለሱ ነው የጻፍኩት የገናዡን ታሪክ። ግን በደረሰው ነገር በእጣው በሰጠው ነገር ላይ ደስተኛ ነበረ። ምንም ጥሩ አጋጣሚ ባያጋጥመው እና እንደዚህ ነው ታሪኩ የሚሄደው። እንደዚህ እየተመላለሰ ነው የሚሄደው። ታሪኩ እንግዲህ ቅድም እንዳልነው ያንተም ገለጻህም መጽሐፉ ላይ ያለውም ሸጋይ ስነ ጽሁፍ ውጤት የሚያሳየን እንደ ምንጭ ኮለል እያለ የሚሄድ ነው። አንዱ ማስኪያጃው የሚመስለን ቅድም አንተም በስሱ ጠቅሰዋል። በየመሃሉ የሚገጥም በጣም የሚመጡ የሚጣፍጡ ግጥሞች አጭር ሆነው ግን ሐሳብን ደግሞ ጭምቅ አድርገው የሚገልጹ አሉ። እንዴ ድንገት ስገልጥ የመጣ ነው። እስኪ አንዴ ሳቂና የጣለበት ልቤ ይበልደፋ ቀና ይላል። ይመቻለቦ ማለት ዝም ብሎ ያነበብክ የሆነ ቦታ ላይ ርፍርፍ ያረጋል ነው ነገርየው። መቼም እርግጠኛ ነኝ ይሄንን አንድ ጊዜ ብቻ አንብቦ አንባቢ የሚያልፍ አይመስለኝም፣ ደገምገም የሚያደርግ ይመስለኛል። ይሄ ጥሩ ያጻጻፍ ትንሽ ነገር እዚህ ላይ በትለን ምናልባት መነሻ የሆነ ነገር ይሆን ወይ ራስ? እሺ በመጀመሪያ የአዳም ረታ መጽሐፎችን ይወዳቸዋለሁ በጣም። አንዳንድ ሰው አዳም ረታን አንብቤ ገብቶኛል ብሎ ለማውራት ብቻ ምናምን ሳይሆን አዳም ረታ በቴክኒክ በጣም የዳበረ ጽሁፍ ነው የሚጽፈው። በርግጥ ከሱ ቀደም ብሎ ዳኛቸው ወርቁ በደንብ ጽፏል፣ አደፍርስም በደንብ ጽፎታል። በአንዳንዶቹ ለምሳሌ ፍቅር እስከ መቃብር ተረትማ ነው ይባላል። ማለት ስቶሪ ቴል ነው የሚያደርገው። ከዛም እንዲሆኑ አዳም ረታ ለምሳሌ ፍላሽባክ ሲጽፍ እኔ አሁን ስለ አዳም ረታ ልመሰክር አይደለም፣ ግን የራሱ ቴክኒክ ነው እና ሲመለስ ድሮ ልጅ ያለው ምናምን እያለ አይደለም የሚያወራ፣ እንዲሁ ነው የሚመለሰው። ለምሳሌ ለድልህ የሚለውን ታሪክ ብታነበው የሆነች ሴት ድልህ እያደረገች ቁጭ ብላ ባሏን ልጇን ስታይ ተመልሶ ዩኒቨርሲቲ በር ላይ የሆነ ወጣቶች ቁም ያናግሪኝ ሲላት ያወራል። ስለሆነ መመላለሱ ያን ያክል ግልጽ አይደለም። ሲገባ ግን በጣም ትዝናናበት። እኔ ሁሌ እላለሁ ለተማሪዎችም እናገራለሁ፣ አዳም ይሄን ኮንቴክስቱን ጠብቆ በእንግሊዘኛም በምንም ራሱን ለምሳሌ መረቅን እንደዛ አድርጎ ቢጽፈው እኔ ዓለም ላይ በጣም መነጋገሪያ የሆነ ደራሲ ነው የሚመስለኝ። ስለሆነ መረቅ ላይ ከሰብለ ወንጌልን ከፍቅር እስከ መቃብር አምጥቶ ተጠቅሞታል። ስለሆነ አንድ አርመናዊ ይወዳታል ሰብለ ወንጌልን እና ትጠፋለች እንደወደዳት ስታውቅ። ማናት ሲሉት ወጣትነቷ ባሏ ሞቶባትና ብሎ ስቶሪ ይነግሩታል እና ወደ ሞጆ የሚባል ሀገር ትሄዳለች እና አርመኑ እያለፈ ምን ይላል? ሸሽተሽ ከአራዳው ብትገቢ ከሞጆ ካይና ይሸሸግም ተራራና ቆንጆ ብሎ ይናገራል። ስለሆነ ሁለቱ ስንኝ ብዙ ነገር ነው የሚነግረው። ስለሆነ እኔም አሰብኩኝ በስቶሪዎች መካከል ላይ እኔም ግጥም ስለምጽፍ ሁለት ስንኝ የቃላዊ
ግጥሞችን ቴክኒክ ተጠቅሜ በጽፋቸው አንባቢው የተሻለ ኮንሰንትሬት የማድረግ ሐሳቡን ወይ ደግሞ ቀልቡን የመያዝ እድል ይኖረኛል። ግጥም ፓወርፉል ነው ስለሆነ ስቶሪዎችን በደንብ አድርጎ ይጨምቅልኛል ብዬ አስባለሁ። ለዛ ነው ግጥሞችን ጣልጣል እያደረኩኝ ሳይበዛ አልፎ አሁን እሱ አንተ ያነበብከው ግጥም ለምሳሌ የአምራን ታሪክ ላይ ያለ ነውና የሚወዳት ልጅ ስታገባ የሚያይ ነው የቃቃ ሚስቱን የሚድር ነውና ስለሆነ ያያል እሷም ታያለች እሱም ያያል ሄዶ ነው ደግሶ የሚድረውና እዛ ላይ ነው ዊሽ የሚያደርገው ነው ከህዝቡ መሃል ሆኖ ግጥም ጣል የሚደረገው ማለት ነው እንጂ እሱ ጋር ምንም ኮኔክሽን የለውም የሱ ኢማጂን ያደረገው ነው መሃል ላይ ቆሞ ይሄ መጽሐፍ አንተ ጥሩ አየር በፍርዱ ጥሩ አድርገህ ጽፈኸዋል ማለት አንባቢያን አሁን እንኳን ካነሳናቸው ታሪኮቹን እንዴት ልብ አንጠልጣይ አድርገህ እንደጻፍካቸው ከምናውቃቸው አጠገባችን ካሉ ነገሮች ግን ደግሞ ጀምረን እንዳንጨርሳቸው ምስል ከሳች በሆነ መንገድ ቆንጆ አድርገህ አጫጭር ታሪኮችን እዚህ መጽሐፍ ላይ ያስፈራል አንባቢያን እንግዲህ ይወዱታል ይጓጓሉ ለማንበብ ያንን ብለው ይገዙታል ብለን እናስባለን ላመልን እንግዲህ ግዙና አንብቡት ምናልባት በዚህ አጋጣሚ ጥሩ አየር የከቨሩም ደስ ይላል የመጽሐፉ ከቨር ደስ ይላል መታመሰግነው መቼ ነው የሚመረቀው የሚለው ነገር ጠቅላላ አድርገህ የመጨረሻ ሐሳብን ስጣል ማመሰግናለሁ ይሄ መጽሐፍ ሁሉም ነገር ለማስተካከል ከአቅሜ በላይ የሆኑ ነገሮች ነው ሲደረግልኝ የነበረው ማለት እግዚአብሔር ባይረዳ ምን ነገር አይደረግም ስለሆነ ሁሉም ነገር ቀላል አድርጎልኛል እግዚአብሔር የተመሰገነ ይሁን ምክንያቱም አንዳንድ ጉዳዮችን ከተከናወኑ በኋላ ነው ከባድ እንደነበሩ ምናሳስ አሁን ላይ መጽሐፍ ማሳተም በጣም ከባድ ነው የመጽሐፉን ሽፋን ለአያቴ ግምጃ ከተማ ትባላለች ለሷ መታሰቢያ እንዲሆነኝ ብዬ በዓል ላይ ከምትለብሰው ልብስ ጥለቱን መቀነቱ ላይ ያለውን ጥለት ፎቶ አንስቼ ሰጠሁት እሱ ደግሞ ያው እንደዚህ ነፍስ ዘርቶበታልና በፊሊፐርስ ኢንተርናሽናል ትምህርት ቤት ስኩል ሄድ ነው ወይም ዳይሬክተር ነው እንደ ወንድሜም እንደ ታላቅ ወንድም እንደ ሙያ አጋርም ሆኖ በደንብ ወደዚህ ማት እንዲታይ ያደረገው እንዲመልክ እንዲኖር ያደረገው እሱ ነው በመጀመሪያ ይሄን ያክል ወጪ ሳይወጣ ይሄን የመሰለ መጽሐፍ እንዳደርግ ያደረገኝ ጓደኛዬ ጣሊያናዊ ነው ሮኮ ዲ ፔሬንዞ ይባላል የጣሊያን ሚሊታሪ አታሼ ነው የመጀመሪያ ግጥሜንም ጣሊያን ሀገር ያሳተመልኝ እሱ ነው አሁንም ይሄንም እሱ ነው እንደዛ ያሳተመልኝ አመሰግናለሁ እሱ በዙሪያ ያሉ ጓደኞች አሉ ጓደኛዬ ሚሊዮን ዘውዴ እያንዳንዷን ከፊደል ግድፈት ጀምሮ እያንዳንዷን የአረፍተ ነገር መዋቅር አንቀጽ ሁሉንም ነገር ያቃናልኝ እሱ ነው ለዳንዲ ወርት ትምህርት ቤት በጣም ምርጥ የአማርኛ መምህር ነው አስተማሪዎች ጓደኞቼ በጣም ተባብራቸዋል እዚህ መጽሐፍ ላይ እንዲሁ ደግሞ ያክስቴ ልጅ አለ ማራናታ ስቲፋኖስ ይባላል የውስጡን ኮምፒውተር ስራውን እሱ ነው የሰራልኝ አብዛኞቹ ነገሮች ምንም እንኳን የስዕል ወይ ደግሞ የገጽ ሽፋኑ ሐሳቡ በኔ ቢሆንም በርካታ ነገሮችን ሰዎች አግዘውኛል እያንዳንዱ በጣም ብዙ ወደ 10 የሚደርሱ ጓደኞቼ ስቶሪውን ያነበቡ ስነ ጽሁፍ የሚወድ ሰው የስነ ጽሁፍ ሙያ ምንም የሌለው የስነ ጽሁፍ ትምህርት ዕውቀት ያለው የተለያየ ሰው ነው ሳስነብብ የነበረው ምክንያቱም መጽሐፌን የሚያነበው ሁሉም ሰው ሊትሬቸር የሚያውቅ አይደለም የማያውቅም ሰው ያነባል ስለሆነ እንደ ስቶሪ እንዲዝናናበት በርካታ የተለያየ ሰው የነሱንም አይዲያ ወስጄ በጣም በርካታ ሰዎችን ነው ያሳተፍኩት በዚህ መጽሐፍ ላይ አመሰግናለሁ እና በመጨረሻም ባለቤቴና ልጄ ማመስገን ፈልጋለሁ ባለቤቴ ትዝታ ያለው ትዙ በአንድም በሌላ መንገድ ግብአት ናቸው ልጄ ደግሞ የአብ ተስፋዬ የአብ ጥሩ አየር ይባላል ስለሆነ ቀጣይም ለምጽፈው ከዚህ በፊትም ለነበረው ነገር በሙሉ ልክ ጓደኛችን ለምሳሌ የትኛውም ሰው ለደራሲ ሁሉም ሰው ግብአት ነው በተለያየ መልኩ ቀይሮ ሊመጣ ይችላል እንጂ ሁሌም አንድ ነገር ስታይ ያ ነገር ይመጣልና ባለቤቴንም ልጄንም ወዳቸዋለሁ ማለት ፈልጋለሁ አመሰግናለሁ በጣም እናመሰግናለን እንግዲህ ላመልና ሌሎች አጫጭር ታሪኮችን በጥሩ አየር በፍርዱ የተጻፈውን አየን ብዙ ስነ ጽሁፋዊ ከፍታንም ያየንበት ነው ከቅርብም የእይታ ጉዳይ መሆኑን ያየንበትም ነው በዚህ መጽሐፍ ላይ እንግዲህ ቅድም ለራሱ የገለጸው አርታኢው ሚሊዮን ዘውዴ ጥቂት ብል ደስ ይለኛል አብሮ ከኔው ጋር የስነ ጽሁፍ ትምህርትን በዩኒቨርሲቲ የተማረ ነው ብዙ እንጠብቃለን ሚሊዮን ዘውዴ ዳንዲ ወሩ ትምህርት ቤት በጣም ወርቅ የሆነ መምህር እንደሆነ እናውቃለን የስነ ጽሁፍ ስራውም በጣም ከፍ ያለ እንደሆነ እናውቃለን አንድ መጽሐፍ በእጅ ጽሁፍ የተጻፈ ይመስለኛል ከአመታት በፊት ሰጥቶኝ ነበር ያ መጽሐፍ ምን ደረሰ ከዛ በኋላ ደግሞ እጅስ ከምን ለማለት ነው ዳለ ምክንያቱም በጣም
ጥልቅ የሆነ የስነ ጽሁፍ ዕውቀት ስላለው በመጽሐፍ እንግዳችን እዚህ አንድ ቀን እንደምንጋብዝህ እናስባለን። መምህር ሚሊዮን ዘውዴ በመጽሐፉ ላይ በአርታይነት ተሳትፏል። ለማንኛውም እንግዲህ ይህን መጽሐፍ ገዝታችሁ እንድታነቡት እኛም እናበረታታለን። ደራሲው በዚሁ በቅዳሜ ከሰዓት መጥተህ ሀሳብን ስላጋራህን እጅግ በጣም እናመሰግናለን። እንግዲህ ለስነ ጽሁፉም ለአንተም ክብር ቆመን እንደተቀበልን ቆመን እንሸኝሃለን። እናመሰግናለን። ጥሩ ሰላም የኢቢኤስ ቤተሰቦች፣ በዜናና በመረጃ እናንተ ዘንድ እንደርሳለን። እጅግ ክብር ይሰማናል። ኢቢኤስ ቲቪ ወርልድ ዋይድ የዩቲዩብ ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ ሁኑ። ፍቅር ከሁላችን ትሆን። ይመቻችሁ። ውድ የኢቢኤስ ቴሌቪዥን ተመልካቾች፣ ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ።